ይህን ቅዱሱን የእግዚአብሔርን ቃል አምኖ አንድ ሰው የኔ ተራ ነው የኔ ጊዜ ነው የሚለኝ አንድ ሰው አለ። ይውላችሁ አንደኛ ሳሙኤል ምዕራፍ 1 ለሐና እጅግ የመከራ ምዕራፍ ነበረ። የጭንቅ ምዕራፍ ነበረ። የጥያቄ ምዕራፍ ነበረ። እግዚአብሔር ሆይ መቼ ነው የምታየኝ? መቼ ነው የምትመለከተኝ? መቼ ነው ወደ እኔ የምትመጣው? የሚል የጥያቄ ጊዜ ነው። ፍናና እሷን የምታስጨንቅባት ምዕራፍ ነው። ምዕራፍ 1 ኢየሱስ ጌታ። ለሐና ምዕራፍ 1 እንዳበቃ ማኩላ ቫኒያ በኢየሱስ ክርስቶስም ያንተ ተራ ነው ያንቺ ተራ ነው። የጭንቅ ምዕራፍ፣ የመከራ ምዕራፍ፣ የጥያቄ ምዕራፍ ያበቃል። ኢየሱስ ጌታ ነው። ታውቃላችሁ ምዕራፍ 1 መጨረሻ አካባቢ ኤሊ ጋር ሄደችና ኤሊም እንዲህ አላት፣ እግዚአብሔር አምላክ የለመንሽው ልመና ይስጥሽ ሂጂ አላት። ከዛ ሰዓት ጀምሮ ሐዘንተኛ መስላ አልታየችም። እንደምን መጽሐፍ በኢየሱስ ስም የለቅሶ ምዕራፍ አበቃ። የመከራ ምዕራፍ አበቃ። የሐዘን ምዕራፍ አበቃ። በኢየሱስ ስም የጥያቄ ምዕራፍ ተዘጋ። በኢየሱስ ስም በሕይወታችሁ ላይ በጌታ በኢየሱስ ስም እግዚአብሔር ቀጣይ ምዕራፍ አለው። ለእናንተ እግዚአብሔር ቀጣይ ምዕራፍ አለው። ይኸውላችሁ ለሐና ቀጣዩ ምዕራፍ ምንድነው ካላችሁ ምዕራፍ 1 አብቅቶ የመከራ ምዕራፍ አብቅቶ የችግር ምዕራፍ አብቅቶ የመከራ ምዕራፍ ካበቃ በኋላ ምዕራፍ 2 ለሐና ምንድነው ካላችሁ የምስጋና ምዕራፍ፣ ጌታን የምታከብርበት ምዕራፍ። እንዲህ ብላ ትላለች ሐና ስትጸልይ እንዲህ አለች፣ ልቤ በእግዚአብሔር ጸና፣ ቀንዴ በእግዚአብሔር ከፍ ከፍ አለ፣ አፌን በጠላቶቼ ላይ ተከፈተ፣ በማዳኔ ደስ ብሎኛልና እንደ እግዚአብሔር ቅዱስ የለምና እንደ አምላካችን ጻድቅ የለምና ከአንተ በቀርም ቅዱስ የለምና አትታበዩ፣ በኩራትም አትናገሩ፣ እንደ እግዚአብሔር አዋቂ ነውና። እግዚአብሔር በአንተ ሕይወት ላይ አዋቂ ነው። እግዚአብሔር ለአንተ የምስጋና ምዕራፍ አለው። ላንቺ እግዚአብሔር አምላክ የምስጋና ምዕራፍ አለው። ቀጣዩ ወር፣ ቀጣዩ ሳምንት፣ ቀጣዩ ዓመት በኢየሱስ ክርስቶስም መከራ አውቅቶ እግዚአብሔርን የምታመሰግንበት ምዕራፍ፣ ጠላቶች ላይ የምትቆምበት፣ ጠላት እያየ ነገሬ ከፍ እያለ፣ ሁኔታ እያየ ነገሬ ከፍ እያለ የሚሄድበት ምዕራፍ ሆነልህ። በኢየሱስ ስም ያንተ ተራ ነው። በኢየሱስ ስም ያንቺ ተራ ነው። የምስጋና ድንኳን በደጅ ላይ ይተከላል። ሆነባችሁ፣ ተፈጸመባችሁ። የኔ ተራ ነው እያላችሁ ተቀበሉ። የኔ ተራ ነው እያልሽ ተቀበይ። በኢየሱስ ስም ለቅሶ አበቃ፣ መከራ አበቃ፣ ጥያቄ አበቃ። እግዚአብሔር ሁለተኛው ምዕራፍ ይገልጥልሃል። ያ የሁለተኛው ምዕራፍ እንደ ሐና የምስጋና ምዕራፍ፣ ነገርን ጨብጠ እግዚአብሔርን የምታመሰግንበት ምዕራፍ። ከምስጋና ጋር እንገናኛለን፣ ከድል ጋር እንገናኛለን። እዚህ ባዮ ላይ አስቀምጫለሁ ሊንክ፣ የዩቲዩብ ሊንክ ነው። ሰብስክራይብ እያደረጋችሁ አበረታቱኝ። ወዳችኋለሁ። ጌታ ኢየሱስ ዘመናችሁን ይባርክ። ሻሎም